የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘዬ መቀየር ማለት ነው። ከጓሮ እንሰት ካለ፣ ከጓሮ ሽንኩርት ቃሪያ ካለ፣ ከጓሮ ዶሮ ካለ፣ 2-3 የሚታለቡ ላሞች ካሉ ሀብታም ነው። ይህ ሀብታም ግን ለሀብታም የተገባ ኑሮ እንዲኖር መንገድ ዳር ቤቱን እንዳያድር ከመንገድ ገባ ብሎ ቤቱን እንዲሰራ፣ በቆርቆሮ አጥሩን እንዳያጥር። በቆርቆሮ አጥር ማጠር የሀብት ምልክት ሳይሆን ያለማወቅ ምልክት ነው። የሀብት ምልክት ማለት በቀርከሃ፣ የሀብት ምልክት ማለት በግሪን ነገር አጥር ማጠር ነው እንጂ በቆርቆሮ አጥር ማጠር ኪሳራ ነው። ኢትዮጵያውያን ለዘመናት የገጠሩ ሕዝብ አርሶ አደሩ ተሸክሞ አኖሮናል። አሁን ቢያንስ ኑሮ እንዲሻሻል ከነበረበት ደረጃ ከፍ እንዲል በትብብር መልሰን ለገጠሬው መልሰን ለአርሶ አደሩ መልሰን ለተሸከመን ሕዝብ የምንከፍልበት ጊዜ ነው። የኛ አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት፣ ሶላር ማየት፣ በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነውና ተጋግዘን እጃጠር የሆኑ የኛን ሰዎች በመደገፍ ኑሯቸውን እናሻሽል፣ ኑሯቸውን እንቀይር። ያ ሲሆን የኢትዮጵያ ብልጽግና ወደምናስበው ደረጃ ይመጣል። ግድብ ገድበናል፣ ጥሩ ነገር ነው። ጋዝ አውጥተናል፣ ጥሩ ነገር ነው። ትላልቅ ፕሮጀክቶች የሰራን ጥሩ ነገር ነው። ግን ያ ነገር እያንዳንዱ ሃውስሆልድ ውስጥ መገለጥ አለበት። እና ከተጋን፣ ከሰራን፣ ከበረታን፣ ከተባበርን ውጤት ስለሚመጣ በዚያው መንፈስ አበክረን ቀንካይት በመልፋት የሀገራችንን ብልጽግና እንድናፋጥን የጀመርነውን መልካም ጅማሮ ከፍጻሜ እንድናደርስ ድህነትን ታሪክ እንድናደርግ፣ ችግርን ታሪክ እንድናደርግ፣ በሽታን ታሪክ እንድናደርግ አደራ ማለት እፈልጋለሁ።